እልባት ያጣው የጥቁር ገበያ ሐዋላ አዳሩን ያልተጠበቀ ሆነዋል። በተለይ ከሰሞኑ በባንኮችና በጥቁር ገበያ ሐዋላ ያለው የምንዛሬ ዋጋ ተመን ሰፊ ልዩነቱ የጠበበ ቢሆንም አዳሩን ግን የጥቁር ገበያ ሐዋላ ሳይታሰብ አፈትልቋል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። እጅግ በሚገርምና በሚደንቅ ሁኔታ ከሰሞኑ የጥቁር ገበያ ሐዋላ እየቀነሰ ያለበት ሁኔታ በተለይ በባንኮች መካከል የነበረው ሰፊ ልዩነት የጠበበበት ሁኔታ ቢፈጠርም በዛሬው ዕለት ግን አዳሩን እጅግ ባልተጠበቀ ሁኔታ ዶላርን ጨምሮ የሁሉም ሀገራት ገንዘቦችም መጨመራቸውን ተመልክተናል። እኛም የ18 ሀገራትን የጥቁር ገበያ የምንዛሬ ዋጋ ዝርዝርና የዋጋ ተመንን በተመለከተ ትኩስ መረጃ ይዘንላችሁ ቀርበናል። እናንተም ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን እንድትቆዩ እየጋበዝን እኛም የአሜሪካ ዶላርን በማስቀደም የሁሉንም ሀገራቶች አንድ ባንድ ወደ እናንተ የምናደርስ ነው የሚሆነው። በዛሬው ዕለት እንግዲህ አንድ የአሜሪካ ዶላርን ስንመለከት ከትላንትናና ከትላንትና ወዲያ ከነበረው ጭማሪ በማድረግ 159 ብር ከ10 ሳንቲም ሲመነዘር 100 የአሜሪካ ዶላር 15910 የኢትዮጵያ ብር በጥቁር ገበያ ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት 1 ፓውንድ ስተርሊን ስንመለከት 212 ብር ከ15 ሳንቲም ሲመነዘር 100 ፓውንድ ስተርሊ 21215 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው ዩሮ ነው። በዛሬው ዕለትም አንድ ዩሮን ስንመለከት 179 ብር ከ70 ሳንቲም ሲመነዘር 100 ዩሮ 17970 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። እንደሚታወቀው የጥቁር ገበያ ሐዋላ የሆነ ሰዓት ላይ ይጨምራል፣ የሆነ ሰዓት ላይ ደግሞ ይቀንሳል። ያለውን መረጃ እየተከታተልን አንብበን ወደ እናንተ አድማጭ ተመልካቾቻችን ጆሮ ማድረስ እኛ ብቻ እንግዲህ ግዴታችን ይህ ነው። እናንተ እርስ በርስ ተነጋገሩ፣ ተመካከሩ እያልን ሌላው የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋንን ስንመለከት 20 ብር ከ75 ሳንቲም ሲመነዘር 100 የቻይና ዩዋን 2000 ከ75 ሳንቲም እንደሚመነዘር ዌብሳይቱ አስነብቦናል ማለት ነው። ሌላው የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላርን ስንመለከት 112 ብር ከ83 ሳንቲም ሲመነዘር 100 የካናዳ ዶላር 11283 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለት አንድ የሳውዲ ሪያልን ስንመለከት 42 ብር ከ92 ሳንቲም ሲመነዘር 100 የሳውዲ ሪያል 4292 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናር ናት። በዛሬው ዕለት አንድ የኩዌት ዲናርን ስንመለከት 517 ብር ከ30 ሳንቲም ሲመነዘር 100 የኩዌት ዲናር 51730 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው ዩናይትድ አረብ ኤምሬት የዱባይ ድርሃም ነው። በዛሬው ዕለትም አንድ የዱባይ ድርሃምን ስንመለከት 43 ብር ከ90 ሳንቲም ሲመነዘር 100 የዱባይ ድርሃም 4390 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለት አንድ የኦማር ሪያልን ስንመለከት 412 ብር ከ70 ሳንቲም ሲመነዘር 100 የኦማር ሪያል 41270 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለትም አንድ የስዊስ ፍራንክን ስንመለከት 192 ብር ከ40 ሳንቲም ሲመነዘር 100 የስዊስ ፍራንክ 19240 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለትም አንድ የአውስትራሊያ ዶላርን ስንመለከት 100 ብር ከ13 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 10000 ከ13 ሳንቲም እንደሚመነዘር
ዌብሳይቱ አስነብቦናል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለት አንድ የባህሬን ዲናርን ስንመለከት 416 ብር ከ69 ሳንቲም ሲመነዘር 100 የባህሬን ዲናር 41669 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለትም አንድ የጆርዳን ዲናርን ስንመለከት 223 ብር ከ20 ሳንቲም ሲመነዘር 100 የጆርዳን ዲናር 22320 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው የስዊድን ክሮን ነው። በዛሬው ዕለት አንድ የስዊድን ክሮን ስንመለከት 15 ብር ከ10 ሳንቲም ሲመነዘር 100 የስዊድን ክሮን 1510 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት አንድ የእስራኤል ሽቅልን ስንመለከት 43 ብር ከ70 ሳንቲም ሲመነዘር 100 የእስራኤል ሽቅል 4370 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው የኢጂፕሽያን ፓውንድ ነው። በዛሬው ዕለትም አንድ የኢጂፕሽያን ፓውንድ ስንመለከት 2 ብር ከ92 ሳንቲም ሲመነዘር 100 የኢጂፕሽያን ፓውንድ 292 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው የቱርኮች ሊሬ ነው። በዛሬው ዕለትም አንድ የቱርክ ሊሬን ስንመለከት 3 ብር ከ20 ሳንቲም ሲመነዘር 100 የቱርክ ሊሬ 320 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው የህንድ ሩፒ ነው። በዛሬው ዕለትም አንድ የህንድ ሩፒን ስንመለከት 1 ብር ከ40 ሳንቲም ሲመነዘር 100 የህንድ ሩፒ 140 የኢትዮጵያ ብር በጥቁር ገበያ ሲመነዘር እንደሚውል ከተለያዩ ዌብሳይት ድረገጽ ላይ ያገኘነውን መረጃ ሳንጨምር ሳንቀነስ በጠዋቱ ለእናንተ አድማጭ ተመልካቾቻችን ጆሮ አድርሰናል ማለት ነው። እንግዲህ በዛሬው ዕለት የነበረው የጥቁር ገበያ ሐዋላ እጅግ በሚገርም ሁኔታ በተለይ ሰሞኑን እየቀነሰ ያለበት ሁኔታ ቢሆንም አዳሩን እንግዲህ ተለዋውጦ ተቀያይሮ የ18 ሀገራትን መረጃ ወደ እናንተ አድርሰናል ማለት ነው። ሐዋላ አገር ይጎዳል እንደምታውቁት ማለት ነው። ታዲያ ይህ ሐዋላ በጨመረ ቁጥር በሀገራችን ኢኮኖሚ ላይ ከፍተኛ አሉታዊ ተጽዕኖን ያመጣል። ሁላችሁም በዱዓ በጸሎት ለሀገራችሁ ህዝብ ለህዝባችሁ አንድነት ሁላችሁም እንደ ወትሮ ዱዓችሁ ጸሎታችሁ አይለየን እያል ቪዲዮን ላይክ ሸር እያደረጋችሁ ለብዙ ኢትዮጵያኖች እንዲደርስ አድርጉት። እንዲህ አይነት መረጃ እንዲደርሳችሁ ደግሞ ቻናላችንን ሰብስክራይብ በማድረግ በየዕለቱ የሚለቀቀው መረጃ እንዲደርሳችሁ ኖቲፊኬሽን ማብራታችሁን አትዘንጉ እንላለን። ለዛሬ እንግዲህ በጠዋቱ ያቀረብኩላችሁ መረጃ ይህን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።